የጣሪያ ስር አበባዎች በእውነተኛ ታሪክ ላይ የተመሰረተ አስደናቂ መጽሐፍ ይዤላችሁ መጥቻለሁ። ትረካውን መስማት ስትጀምሩ ላይክ ማድረጋችሁን አትርሱ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድትወዳጁን በአክብሮት ጋብዛለሁ። የኛ ህይወት የተጀመረው ደስ በሚል አይነት ስለነበረ በጣም ትንሽ ልጅ ሳለው ጀምሮ ህይወት ሁሉ እንደ አንድ ደስ የሚል ረጅም ብሩህ ቀን እንደሆነ አድርጌ አምን ነበር። የልጅነታችንን ጊዜ በተመለከተ በጣም ጥሩ ጊዜ ነበር ከማለት በስተቀር ልለው የምችለው በዛም የሆነ ነገር የለም። በኑሯችን ሀብታምም ደሃም አልነበርንም። እኛ ያሉንን ነገሮች ሌሎች ካሏቸው ጋር ሳወዳድር አስፈልገውን ያጣነውም ሆነ በቅንጦት ያገኘነው ነገር አላስታውስም። በዚያ ላይ በመካከለኛ የኑሮ ደረጃ ላይ ያሉ ሰዎች በሚኖሩባት በእኛ አካባቢ ማንም ሰው ብዙም ሆነ ትንሽ አልነበረውም። በሌላ አነጋገር ተራና የተለየ ነገር ያልነበርን ልጆች ነበርን። አባታችን ግላድስተን ውስጥ በሚገኘው 12602 ሰዎች ባሉባት ግዙፍ የኮምፒውተር ማሰልጠኛ ውስጥ የህዝብ ግንኙነት ሰራተኛ ሆኖ ይሰራ ነበር። የአባታችን አለቃ አብዛኛውን ጊዜ ከኛ ጋር ራት ይበላ ስለነበረ አባታችን ክሪስ በዚህ ማራኪ ባህሪና በመልከ መልካም ፊት ማን አስተዋይ ሰው ሊቋቋምህ ይችላል እያለ ያደንቀው ስለነበረ በአባታችን ደስተኞች ነበር። በዚህ አባባሉ እኔም ከልቤ እስማማለሁ። አባታችን እንከን የለሽ ነው። ዘንጋታ ቁመና ያለው ሲሆን ከቁመቱ ጋር ተመጣጣኝ ውፍረት ታድሏል። ጸጉሩ ጥቅጥቅ ያለና ወርቃማ ነው። ሰማያዊ አይኖቹ ለመኖር ለመደሰት ያለውን ትልቅ ፍቅር የሚያንጸባርቁ ናቸው። አፍንጫው ቀጥ ያለና ረጃጅም አጭርም ያልሆነ ተመጥኖ የተሰጠው ነው። ቴኒስና ጎልፍ መጫወትና መዋኘት ይወዳል። ሁልጊዜም እኛን ከእናታችን ጋር ትቶን ለስራ ጉዳይ ካሊፎርኒያ፣ ወደ ፍሎሪዳ ወይም ወደ ሌላ ውጭ ሀገር ይሄድና በሳምንቱ መጨረሻ ላይ ይመለሳል። ዘውትር አርብ ከሰዓት በኋላ ወደ ቤት መጥቶ በፊት ለፊቱ በር በመግባት ደስ የሚል ትልቅ ፈገግታውን ፈገግ ሲልልን ስናይ ዝናብ ቢጥልም ሆነ በረዶ ቢዘንብ ለኛ ግን ፀሐይ ይሆንልን ነበር። ሻንጣውን ወለሉ ላይ ጣል አድርጎ ሰላምታ ይጀምራል። የሚወደኝ መጥቶ ይሳመኝ ይለናል። ልክ ይህንን ሲናገር እኔና ወንድሜ ከተደበቅንበት ወንበር ወይም ሶፋ ስር እየሮጥን ወጥተን እቅፉ ውስጥ እንወድቃለን። እሱም አጥብቆ ያቅፈንና ጉንጮቻችንን ጥብቅ አድርጎ በመሳም ያሞቀናል። አርብ ሁል ጊዜም አባታችንን መልሶ ወደ እኛ ስለሚያመጣልን ከሁሉም ቀናት የበለጠ ምርጥ ቀናችን ነበር። አባታችን በመጣ ቁጥር በኪሱ ውስጥ ይዞልን የሚመጣውን ትንንሽ ስጦታዎችን ከሰጠን በኋላ ሻንጣው ውስጥ ያሉትን ትልልቆቹን ስጦታዎችን ለመቀበል ደግሞ እኛ ሰላምታችንን እስክንጨርስ ድረስ በትዕግስት የምትጠብቀውን እናታችንን ሰላም ብሎ እስኪጨርስ እንጠብቃለን። እኔና ክሪስቶፈር ኪሱ ውስጥ የያዛቸውን ትንንሽ ስጦታዎችን ካገኘን በኋላ እናታችን የአባታችንን አይኖች እንዲያበሩ የሚያደርገውን የእንኳን ደህና መጣ ፈገግታዋን ተላብሳ ወደ እሱ በቀስታ ስትራመድ እንመለከታለን። አባታችንም እጆቹን ዘርግቶ ያቅፋትና ቢያንስ ለዓመት ያህል ያላያት በሚመስል ሁኔታ ፍዝዝ ብሎ ቁልቁል በናፍቆት ይመለከታታል። እናታችን ዘውትር አርብ ሽቶ ባለው የመታጠቢያ ዘይት በተቀላቀለበት ውሃ ገላዋን ስትታጠብ ጸጉሯን ስትሰራና ጥፍሮቿን ስታሳምር ነው ግማሹን ቀን የምታሳልፈው። እኔም እስክትጨርስ ድረስ በመለበሻ ክፍሏ ውስጥ ቁጭ ብዬ በጉጉት እጠብቃታለሁ። ራሷን ከቆንጆ ሴት እጅግ ውብና እውን ወደ ማትመስል ሴት ስትቀይር የምታደርገውን እያንዳንዷን ነገር በጉጉት አስተውላለሁ። የሚገርመኝ ነገር አባታችን በተፈጥሮ አስደናቂ ውበት እንዳላትና ፊቷን ምንም እንደማትቀባባ ማሰቡ ነው። እኛ ቤት ከመጠን በላይ የሚደመጥ ቃል ቢኖር ፍቅር የሚለው ቃል ነው። እኔ በጣም አፈቅርሻለሁ፣ አንቺስ ታፈቅሪኛለሽ? ናፍቄሽ ነበር? ቤት በመምጣቴ ደስ ብሎሻል? እዚህ የሌለው ጊዜ ስለ እኔ ታስቢ ነበር?
በየምሽቱ እየተገላበጥሽ አጠገብሽ ሆኜ እንዳቅፍሽ ተመኝተሽ ነበር? እንደዚያ ካልሆነ ካሪን የእውነት ብሞት ይሻለኛል ይላታል። እናታችን ለእንደዚህ አይነት ጥያቄዎች እንዴት በአይኖቿ በለስላሳ ሹክሹክታዋና በመሳም መመለስ እንዳለባት በትክክል ታውቅ ነበር። በአንድ ክረምት ላይ እኔና ክሪስቶፈር ከትምህርት ቤት ወደ ቤት ተመልሰን እየተቻኮለን በፊት ለፊቱ በር ገባን። እናታችን ሳሎን ውስጥ ከምድጃው ፊት ለፊት ተቀምጣ ለአሻንጉሊት የሚሆን ነጭ ሹራብ እየሰፋች ነበር። ከአሻንጉሊቶቼ ለአንዷ የሚሆን የገና ስጦታ እንደሆነ አስቤ ደስ አለኝ። በተቀመጠችበት ሆነ ወደዚህ ከመግባታችሁ በፊት ጫማችሁን በሩ ጋር አውልቁና አስቀምጡት አለች። ቦት ጫማዎችንና ወፍራም ኮቶቻችንን እንዲሁም ኮፍያዎቻችንን አስቀምጠን በካልሲ ብቻ በመሆን ነጭ ምንጣፍ ወደ ተነጠፈበት ክፍል አመራን። አብዛኛውን ጊዜ ነጭ ምንጣፍ በተነጠፈበት ክፍል በሚያማምሩ ሶፋዎችና ወንበሮች ላይ እንደ ልባችን ለመሆን ስለማይፈቀድልን የተዋበው የእናታችንን ክፍል ለእኛ ምርጫችን አይደለም። የአባታችን ክፍል ግን ጠቆር ያለ ቀለም ያለው በመሆኑና ምንም ነገር እናበላሻለን ብለን ስለማንሳቀቅ ጠንካራው ሶፋ ላይ እንደ ልባችን መላፋትና መታገል ስለምንችል ክፍሉን በጣም እንወደው ነበር። እግሯ ስር ተቀምጬ እንዲሞቀኝ እግሮቼን ወደ እሳቱ እየዘረጋው እማዬ ሳይክሎቻችንን እየነዳን ወደ ቤት ስንመጣ ዛፎች ሁሉ በበረዶ ተሸፍኖ ሲታዩ እንዴት ደስ እንደሚሉ ብታይ፣ ደግሞ እማዬ ውጪውን ብታይ ተረት ተረት ላይ ያለውን ቦታ ነው የሚመስለው፣ ግን ብርዱ አይቻልም። ያም ሆኖ ደስ ይላል። እኔ በበኩሌ መቼም ቢሆን በረዶ የማይጥልበት ደቡብ አካባቢ መኖር አልፈልግም አልኳት። ክሪስቶፈር 2 ዓመት ከ5 ወር ስለሚበልጠኝና ሁልጊዜም ከእኔ የተሻለ ብልህ መሆኑን ማሳየት ስለሚፈልግ ስለ አየር ሁኔታውና በረዶው ስለፈጠረው ውበት ምንም አልተናገረም። ልክ እንደኔ የቀዘቀዘውን እግሩን በእሳት እያሞቀ በጭንቀት ተኮሳትሮ የእናታችንን ፊት አፍጥጦ እየተመለከተ ነበር። እንደዚህ አይነት ጭንቀት እንዲሰማው ያደረገው ምን አይቶ እንደሆነ ለማወቅ ፈልጌ እኔም ቀና ብዬ አየኋት። እማዬ ደህና ነሽ ሲል ጠየቃት። ስስና ደስ የሚል ፈገግታ እያሳየችው አዎ በጣም ደህና ነኝ ብላ መለሰችለት። የደከመሽ ትመስያለሽ አላት መልሶ። የምትሰራውን ትንሽ ሹራብ ወደ ጎን አስቀመጠችና የክሪስቶፈርን ጽጌረዳ የሚመስሉ ቀዝቃዛ ጉንጮች ለመዳሰስ ወደፊት ዘንበል ብላ ዛሬ ሐኪም ቤት ሄጄ ነበረ አለችው። አሞሻል እንደማየ ሲል በድንጋጤ ጮኸ። በስሱ ሳቅ አለችና ጥቅጥቅ ያለውን ወርቃማ ጸጉሩን ቀጫጭን ረጃጅም በሆኑ ጣቶቿ እያሻሸች ክሪስቶፈር የሆነ ነገር ጠርጥረህ እያሰብክ ነው አይደል? መቼም ምን ሆኜ እንደሆነ ሳትገምት አትቀርም አለችው። ከዚያ እጁን ያዘችና የእኔን አንዱን እጅ ጎትታ ሁለቱንም ሆዷ ላይ አስቀመጠቻቸው። ሚስጥራዊና ደስ በሚል አስተያየት ፊቷ ላይ እየተነበበ የሆነ ነገር አልተሰማችሁም ስትል ጠየቀች። ክሪስቶፈር በፍጥነት እጁን መነጨቃት። እኔ ግን ምን እንደሆነ በመጠበቅ እጄን እዚያው ላይ ተውኩት። ምን ተሰማሽ ካቲ? በመዳፌ ስር ሆዷ ውስጥ በትንሹ የሚሰማን እንቅስቃሴ አለ። እጅግ ተገርሜ ጭንቅላቴን ቀና አድርጌ ፊቷን አየሁት። ምን ያህል ተአምር ሆኖብኝ እንደነበር ዛሬም አስታውሰዋለሁ። እማዬ የበላሽው ምሳ ሆድሽ ውስጥ እየተንቀሳቀሰ ነው አልኳት። ሰማያዊ አይኖቿ በሳቅ እያንጸባረቁ እንደገና እንድገምት ነገረችኝ። ከዚያ ዜናውን ስትነግረኝ ድምጿ ጣፋጭ ሆኖ ነበር። ውዶቼ ግንቦት መጀመሪያ ላይ አዲስ ልጅ ይኖረኛል። በእርግጥ ዛሬ ሐኪሙ 2 የልብ ትርታዎች መስማቱን ነግሮኛል። ይህ ማለት ልጆቹ መንታ ናቸው ማለት ነው። እግዚአብሔር ያደርገውና ምናልባት 3ም ሊሆኑ ይችላሉ። ይህንን ዜና አባታችሁ ገና ስላልሰማ ከእኔ ቀድማችሁ እንዳትነግሩት አለችው። በሰማሁት ነገር ደንግጬ ክሪስቶፈር ምን እንደተሰማው ለማወቅ አይኖቼን ወደሱ ወረወርኩ። ያፈረ ግን ደግሞ የተደሰተ ይመስላል። እንደገና በእሳቱ ብርሃን የሚያበራውን የእናቴን ቆንጆ ፊት ተመለከትኩ። ከዚያ ፈንጠር ብዬ ተነሳሁና እየሮጥኩ ወደ ክፍሌ ሄድኩ።
ሰላም የተወደዳችሁ የማራኪ ትረካ ቤተሰቦች፣ የጣሪያ ስር አበቦች በተሰኘውን መጽሐፍ በእውነተኛ ታሪክ ላይ የተመሰረተ መጽሐፍ እየተረኩላችሁ እገኛለሁ። እናንተ ግን ይህንን ፕሮግራም ላይክ እና ሼር እያደረጋችሁ ለብዙዎች ተደራሽ እንዲሆን እንድታግዙን በአክብሮት እንጠይቃለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ማራኪ ትረካ